ይሄን ቪዲዮ አይተነው እንመለስ። ውሽቲ እንትና ናሆም ነው የሚበዳው መሰለኝ። ይሄ አውድ የሚባል ለማኝ ማለት ነው። ወላሂ ላዚ ለማኝ ልጅ እንዴት ነው ይሰጠኛል? ገዴ ሃዳው ሽንታም ግጥም ባይሆን ሙጤ ሃረኬቲ ናሆም ነው እኮ የሚበዳው። አንተ ቡሽቲ ሉጢ ለዚያ ማለት ነው። ይሄን ቪዲዮ ካየሁት 2 ቀን ሆኖኛል። እስካሁንም ዝም ያልኩ ህግ የያዘው ለህግ አሳልፌ ስለሰጠሁት ይሄን ነገር ህግ የያዘው ነገር ስለሆነ ነው። በጣም ትልቅ የሆነ ስም ማጥፋትና ከኢትዮጵያዊነት ጋር ከባህል ጋር በጣም የሚጻረን ነገር ነው። እኔን ያልከኝ በጣም ትልቅ የሆነ ስም ማጥፋት ነው። ስለዚህ በ24 ሰዓት ውስጥ ወጥተህ ቪዲዮ ካልሰራ የይቅርታ ቪዲዮ ካልቀረስክ ማለት ነው ኢትዮጵያ ውስጥ ህግ እንዳለ አሳያለሁ። ምን ከነው ናው ፎንቴ ስለኔ ነው እና ተከስተለ ይላል እንደ ሁሉ እንትን ብሎ ወይ ሪባሚ እኔ ተከሰስኩኝ እንዴ ጌሙ መሳት ጫወታ። አይ ማሜ ይቅርታ መገዳደል ጌም አላቆምኩም እንዴ? በምን ዙሪያ ነው አሰሚ ወጣሽ ላሰሙ ግለሰብ ነው ወይስ ናው ፎንቴ? ይሄ ቪዲዮ አይተነው እንመለስ። ናሆም ነው የሚበላው መሰለኝ። ናሆም ፎንቴ ናሆም ጥቁር ወፍራሙ ጉማሬው። አይ እንትን ናሆም ፎንቴና ጊፍተሩን የሆነ ነገር ያልተገባ ነገር ብልሃቸዋል እና ናሆም ፎንቴ ከኢትዮጵያ የተጻረረ ነገር ነውና በህግ ይዤዋለሁ ነገሩን ይቅርታ በለኝ እያለ ነው። ቪዲዮ ሰራ? አዎ። አይ በቃ አሁን ጌሜ ላይ አጀንዳ ማምጣታቸው ነው። ጌሜ ላይ አጀንዳ ይቅርታ ምን ምክንያት ይፈልጋል? ያው ወደ ማለት ይሄ ግብፃዊው መስሪው የኢትዮጵያ ታሪካዊ ጠላት። ኧረ ተው ማሜ ተው። እኮ ቀጥል ነው። አይ አውድ ማለት ግልጽ እንትን ነው፣ ግብፃዊ ነው፣ ታሪካዊ ጠላት እና አውድን እኔ ይቅርታ አልጠይቅ። እኔ ትኩሩ ኢትዮጵያዊ፣ እኔ አባቶቼ ልጅ። እሺ በቃ ማሜ እንደፈለጋችሁ እዛው ቤታችሁ ጨርሱት። በቃ አሁን ስለሌላ ጌም ክቡር ነው። አዎ እንግዲህ ጌም እንዴ አውድጄ ጊፍት እሰጣለሁ አለ እንደ ግብፃዊ ሊያስቀጣኝ። ኧረ ምንም አላለም። ተታረቁ ግን እውነት ማሜ። ኧረ እኔ ከማንም ጋር ተጣለ መልሽዬ። አይ በቃ እንትና ማነው ናሆም ስለደበረው በቃ ዝም ብለህ ሶሪ በለው። በምን ጉዳይ ነው? አይ ማሚ አሁን ለምሳሌ እኔ የቻለ ጓደኛ ማቾች ነና የቻለ እና ኪዲ እኮ እንደዚህ አይነት እንደዚህ ናቸው ሌዝቢያን ናቸው ብለህ ብታወራ እንደ አንድ ግለሰብ ይደብረናል አይደለም? ገባ? እና ናሆም ፎንቴም የደበረው ይሄ ነው። አሁን አወድ እኮ እንደዚህ ቃሉን እየጠራክ ስለሆነ እዛ ጋር ናሆም ፎንቴ ደግሞ ቤተሰቦቹ ሲያዩ ምናምን ስለደበረው ምናምን ነው የናሆም ፎንቴን ቤተሰብን የነካው ናሆም ፎንቴን እና የእሱን ጊፍተር እንደዚህ ታደርጋላችሁ ብለህ ቃል በቃል ተናገርክ። እንትን ምንድነው ስሟ የሆነች እንትን ታውቂያለሽ? የሆነች እንስሳ ሰነፍ ከ24 ሰዓት ውስጥ 23 ሰዓት ከ99 ደቂቃ ሰዓት የምተኛዋ ቅጠል ላይ ትተኛለች፣ ዛፍ ላይ ትተኛለች። ሰነፍ የምትባለው የዓለማችን ስሟን ጻፉልኝ እስኪ። አሁን ወደ ዋናው ፖይንቱ ገባ ማሜ። ስሙ ምንድነው? ጻፉልኝ እስኪ። ፓንዳ ነው። ፓንዳ ማለት እኮ ናሆም ማለት ነው እኮ ሰነፍ ነው እኮ። አይዳውኔ ግን ብታይ በጣም ደብሮታል። ብታይ ማሜ ሁለታችሁ ደግሞ ኧረ እኔ አላልኩም ምንም ያልተጣላው እናቴ በጣም ጓደኛዬ ነው እኮ። ስለምንድን ነው እኔ ከመራችሁ ነው እንዴ? እሱ በቃ ተመርቀና ነው ማለት ነው የሰደብከው ማሜ። እሱ ደብሮታል ነው እንጂ ማሜ ተጣላችሁ ምናምን አንተ ሳታስበው ተናግረህ ሊሆን ይችላል። ግን አንተ ሳታስበው የተናገርከው ነገር እሱ ልብ ውስጥ የሆነ ነገር ፈጥሯል። ለዛ ነው ማሜ ይቅርታ በለው። አም ሶሪ እኔ ተናገረ ቪዲዮ ይስራልኝ ነው የተባልከው ማሜ። ቪዲዮ ይቅርታ በለው። ቪዲዮ ይስራል ፓንዳ ይቅርታ አድርግልኝ ምናምን ብዬ ቪዲዮ ሰርቼ አይ ማሜ ሶሪ በል በቃ። ይቅርታ ማለት እኮ ትልቅነት ነው። ኖርማል አረ ሴትዮ ስራሽ ምን ነሽ? የግብፅ ተላላኪ እኔን ማሜ እኔን ቀመር ምን እንደሆነ ላሳይሽ። ቀድሜ አሁን ከዚህ ሳልወርድ ላሳይሽ። አቅሜን ላሳይሽ። ኪዶ አዎ በይ አንድ ቃል ኤልሹ በይ አዎ ላሳይ። አዎ ምን ላሳይ? ምን እኔ እንጃ ምን እንደምታሳይ አወድ ማን ነው? አወድ ማለት ናሆም ፎንቴ የሚበደው ሰው ነው ያለው እኮ ቃል በቃል። እንደዚህ አረክ ሲባል እኔ መርቅኜ ነው እኔ እንደዚህ ብያለሁ እንዴ ምናምን ነገር ይላል እንዴ። እስከ መቼ ብራዘር? አልፋታም። አሁን እግዚአብሔር ምስክሬ አልፋታም። ታያለህ፣ በእውነት አልፋታም። አልፋታም። አወድ እኮ ባለ ትዳር ነው፣ 2 ልጆች አሉት።
ምንድነው የሚያወራው? ምንድነው እዚህ ጋር መጥቶ ናሆም ፎንቲ ነው አወድን እንትን የሚለው ብሎ የሚያወራው? ቀልድ ነው። ይሄን ነገር ለእናንተ የምነግራችሁ መናገር ስላለብኝ ነው። አንድ ሰው እዚህ ፕላትፎርም ላይ ሲመጣ መሳደብ እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ምንድነው የሚጠቅመው? ቆይ ምንድነው የሚጠቅመው እንዴ? ገና ለገና ለወንድ ስለሰጠ አልኳችሁ፣ ለሴት ከሰጠ ይሄማ እንደዚህ አድርጓታል፣ ይሄማ ሙሟን አስልካው ነው ምናምን ነው የሚባለው። በጣም 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 እርግጠኛ ነኝ ምክንያቱም ከዚህ በፊት የነበሩት ጊፍተሮችም እንደዚህ ተብለው ስለነበረ ደባቸው ስድቦች በይቅር የሚታለፍ አይደለም። እውነት ለመናገር በተለይ ደግሞ ናሆምን መንካት ማለት ወላሂ በጣም ያሳፍራል። እኔ እንዳንድ ወንድሙ በጣም ነው ያፈርኩት። ለምን ናሆሜ እንደሌላ ሰው ስለሚመጣውና ተሳዳቢ ሰድቦ የሚወጣለት ቢሆን እንትን አይልም ነበር እና ናሆሜ በተፈጠረው ነገር በጣም አዝኛለሁ። ምን ተፈጥሮ ነው? ውስጥም ይቅርታ ብዬሃለሁ። ማን አሳሰረ? አሁንም ደግሞ እንዳንድ ወንድም ምንም መደረግ አይችልም። ማሜ ወደ ቲክቶክ ሲመጣ ቢስሚላህ ብሎ መሳደብ የጀመረው እኔን ነው፣ ወንድሙን ማለት ነው። አሁንም ወጥቶ ይቅርታ ይጠይቅ የሚለውን ቃል ባለቤቱ ስላለች እንጂ ማሜ ማን ይቅርታ ጠይቁልኝ ብሎ ነው የጠየቃችሁት ይላል የሚል ግምት አለኝ። ግን እሱን አይተን አይደለም፣ እሱን አይተን ሳይሆን ልጁንና ባለቤቱን ምስኪን የሚያስተዳድር የሚያሳድግ ልጅ አለው። ባለቤቱንም ምስቱንም አይተክ ናሆሜ ይቅርታ አድርግለት። ይሄ ልጅ እዛ ቦታው ላይ ተገኝቼ ነበረ። እዚህ ጋር ያላችሁ ፋሚሊዎችም ቤተሰቦችም ናሆም ይቅርታ ጥያቄውን ከተቀበለና ናሆም መጥቶ ይቅርታ አድርጌለታለሁ ካለ እንለቀዋለን እሱን ብለውናል። ስለዚህ በተቻላችሁ አቅም አወልንም ናሆም ፎንቴንም እኛ ይቅርታ ጠይቀናል። ከልባችን ይቅርታ ጠይቀናል። እሱን ሲወጣ ይቅርታ ቪዲዮ ይሰራል። ግን ከማንምና ከምንም በላይ ልጁና ሚስቱ ይቀርማሉና ይቅርታ ጠይቀዋል። እባካችሁን ይህን ነገር እናንተ ግልጽ ማድረግ ስላለብኝ ነው። ናሆሜ ወንድማችን እባክህን ለልጁና ለሚስቱ ስትል ማለት ነው፣ ለሱ ብላ አይደለም ለልጁ ስትል በጣም የምትከበረው ልዕልቷ የሆነችዋ ሴቷ ነች የጠየቀች ያለችው። ድምጿ የማይሰማው ይቅርታ እያለች ነው። ለእሷ ስትል ይቅር አድርግለት፣ አፉ በለው። ክሱ ሳይመዘገብ ወደ ፍርድ ቤት ሳይሄድ አሁን እኔ ኬዙ ሳይራዘም እኔ ናሆሜ መፍትሄ ፍጠር ወንድም አለም ለህፃኑና ለእናቱ ስትል በቃ ለዚህ ህፃን ልጅ ስትል ይቅር በለው። የምሬ ነው። ማሜ ይቅርታ ስለጠየቀ ስላልጠየቀ ሳይሆን በቃ እዚህ ጋር ያለነው ሰዎች በሙሉ ሶሪ ይቅርታ እያልንህ ነው። ናሆሜ ይገባሃል። መክሰስም መናገር መብት ነው። በክብርህ ነው የመጣው። ጥፋተኛ ነው ግን ይቅርታ ከልባችን ነው ይቅርታ እየጠየቅን ያለ ነው። ቦታው ላይ ተገኝቼ ነበር እኔ። ናሆሜ ጥፋት ነው ይሄ፣ የሁለታችሁ ግጭት ነው። አሁን ደግሞ ያለፈውን ኬዝ አንስተው በአንተ ነገር ደግሞ ነገሮች ተጠማዘው ወደ ሌላ ነገር ሄደው ደግሞ አንተን ጠያቂ አንተ እንደዛ አደረግከው የልጁን ያላባት አስቀረው ምናምን ነገ ጧት ወቃሽ ይበዛብሃል። ነው ወንድሜ፣ እንደ ወንድም ነው የምነግርህ፣ እንደ ቤተሰብ ነው የማወራ። ይሄን ነገር አንድ ለመጨረሻ ጊዜ ፍታው ወንድም አለም። ከዛ ውጭ ግን ላለው ነገር ግን አንተ ውስጥህም ህሊናህም ያለህን አድርገው። እወድሃለሁ፣ አከብርሃለሁ ወንድሜ። አንድም ቀን ሰው ላይ ስትደርስ አይቼ አላውቅም። ስርዓት ያለ ሰው ነህ፣ የራስን ህይወት የምትኖር ሰው ነህ። ሰው ላይ አትደርስም አምናለሁ። ግን ይቅርታ በጣም በጣም ይቅርታ ብዬ እጠይቅሃለሁ ወንድሜ። እንደኔ ብቻ አይደለም ግን የምጠይቅህ ይሄን ይቅርታ የምጠይቅህ የምሬ ነው። ይሄን ህፃን ልጅ ለዚህ ህፃን ልጅ ስለሆነ ይቅርታ የምጠይቅህ ምክንያቱም እኔም ህፃን ልጅ ስላለኝ ቤቴ ማለት ነው ወንድሜ። ለዚህ ልጅ ስትል ነገሮችን ሁሉ ባንተ አቅልለው ወንድም አለም ይቅር በለው። ይቅርታ ጥያቄውን ደግሞ ከሱ ሳይሆን ከባለቤቱ ነው እየተሰራልህ ያለው። ለአንተ እንደውም ክብር ካለው ሰው ነው እየተሰራልህ ያለው። ማሜ ለዚህ ያክል ክብር ላይገባው ይችላል።